ጃኒ በእስር ቤት ስለ ድሬ ህዝብ ምን አለች? ምንስ ተወሰነባት? የሚለውን አብረን የምናይ ይሆናል በዛሬው ቪዲዮ። ሰላም ጤና ይስጥልኝ ውድና የተከበራችሁ የበጊዜ ዩቲዩብ ተከታዮች እንደምን አላችሁ? ይህን ቻናል ሰብስክራይብ፣ ላይክ፣ ሸር በማድረግ አበረታቱኝ። እኔም ጥሩ ነገሮችን ይዤ እንደምመጣ ተስፋ አለኝ። ያው ሀገር ስገባ ማለት ነው። እስከዛ ግን ቻናሌን ሰብስክራይብ። ዛሬ እንግዲህ በወቅታዊ ጉዳይ በጃኒ እንግዲህ ቲክቶከሯ የድሬን ሰው በመሳደቧ ድሬዳዋ ሄዳ እንድትታሰር ተደርጎ ነበረ። በዚህም የተነሳ ሰው ተቃውሞም ይበላትም የሚል ነበረ። እስኪ የጃኒን ቪዲዮ እንይና ከዛ ደግሞ እነ ፊዮና ስለ ድሬ ህዝብ ምን አሉ የሚለውን አብረን የምናይ ይሆናል። እወዳችኋለሁ። የድሬ ሰዎች ደግሞ በጣም ጸዴ ናቸው። እግዚአብሔርን የምሬን ነው። በጣም የምር ሺቲው አሁን እስር ቤት የመጣው በአመት አያልቅም። ሁላችሁም እየመጣችሁ ነበረ፣ ሺት እየያዙ ነበር እየጠየቁኝ የነበሩትና በጣም ነው ማመሰግናችሁ። ልታሰር ሳይሆን ፍቅር እንድታሳዩ ነው ያመጣችሁኝ እና እወዳችኋለሁ፣ አከብራችኋለሁ። በጣም ይቅርታ። እንግዲህ እንደምታዩት ጃኒ ከእስር ቤት መልእክት አስተላልፋለች ማለት ነው። የድሬ ሰው እኔን እዚህ ድረስ ያመጡኝ ሊያስሩኝ ሳይሆን ሊያስተምሩኝ ነው። የድሬ ሰው ደግሞ ፍቅር ነው። እስር ቤት እየመጣ የጠየቀኝ ሁሉ ሽት ይዞልኝ ነበር የሚመጣ። ስለዚህ ይሄ ስህተቴ እኔ የድሬን ሰው በመናገሬ ተማርኩበት። በጣም አመሰግናለሁ፣ ይቅርታ ብላለች። እንግዲህ ጃኒ ማለት ነው ከስህተቱ የሚማር ሰው በጣም መለወጥ የሚችል ሰው ነው። ስህተቱን የማያምን እንጂ ስህተት ሰርቶ ስህተቱን የሚያምን ሰው ጀግና ነው። ምክንያቱም ስህተት የማይሰራ ሰው ስለሌለ ማለት ነው። ያን ስህተት ግን እኔ እኮ የተናገርኩት ነገር ምንም እንደዚህ የሚያስቆጣ አልነበረም ብሎ ራሱን የሚያሳምን ከሆነ ግን ያ ሰው የመለወጥ ፍላጎት የለውም ማለት ነው። ስለዚህ ጃኒ ጎበዝ ነሽ፣ ከስህተትሽ መማርሽ ማለት ነው። እና እስኪ ጃኒን ልጠይቃት የሄደችው ፊዮና ስለ ድሬ ሰው ምን አለች የሚለውን ደግሞ አይተን እንመለስ። ጃኒ ታስራለች፣ እዚህ ነው ያለችው። ግን ዛሬ ነው የመጣ ነው። እስካሁን እኛ ምግብ አልወሰድላትም። እናንተ ራሳችሁ ናችሁ ስትንከባከባት የነበራችሁት። አንድ ቀን ምግብ አልወሰድላትም። የዚህን ያክል ነው ፍቅራችሁ። ምግብ በልተን እንኳን አንድ ምግብ ቤት በልተን አንከፍልም ይሳል። የዚህን ያክል ነውና ከጠበቅነው በላይ ነው። በጣም ነው የምንወዳችሁ። ድሬዳዋ ስንመጣ የመጀመሪያችን አይደለም። ከዚህ በኋላም በደንብ እንመጣለን እና ሁሌ ልባችሁ እንደዚህ ይሁንልኝ። እወዳችኋለሁ በጣም። እንግዲህ እንደምታዩት ፊዮናም እሷን ለመጠየቅ በሄደችበት ሰዓት እኛ ምግብ አመላልሰንላት እንኳን አናቅም፣ እራሳቸው ናቸው ሲመግቧት የነበር ስትል ተናግራለች። እንዲሁም እኛ ሄደን ምግብ ቤት ራሱ ገብተን ምግብ ሳንከፍል ነበር የምንበላ ብላለች። ነገር ግን ምግብ ቤት ተብሎ አንዳንዴ የሰውን ደግነት አጉልቶ ለማውጣት ሲባል በዚህ ልክ ግን ይከብዳል። ምክንያቱም ምግብ ቤት ተብሎ የተሰራ ማንም በነፃ የሚሰጥ የለም። ወይ የኔ ቢጤ ካልሆነ የኔ ቢጤ ራሱ የሚሰጥ የለም በአሁኑ ሰዓት ማለት ነው። ምግብ ቤቱ ያው እናንተ ታዋቂ ስለሆናችሁ ለማሽቃበጥ ሊሆን ይችላል። እና ኮሜንታተሮች ምን የሚሉ መሰላችሁ? የት ነው እንዴ ምግብ በነፃ ተብሎ የሚወጣበት ምግብ ቤት ማጠቁሙን እያሉ በኮሜንት አብዛኛው እንደዚህ የሚል ኮሜንት ነበር ያየውና እኔ ራሱ ተገርሜያለሁ። ደግነታቸውን ጥሩነታቸውን ማስታወቅ ደስ ይላል፣ ግን በጣም ካባችሁ ማለት ነው። እና እንግዲህ አንድ እስር ቤት ያለ ሰው መቼም ዘመድ ባይኖረውም አብዛኛው ሰው እየወሰደ ይጠይቀዋል ማለት ነው። እስር ቤት ያለ እንደዚህ ነው። በእኛ አካባቢ በእኛ ሰፈርም
እንደዚህ አይነት ነገር የተለመደ ነው ኢትዮጵያ ውስጥ ከሆነ ድረስ ማለት ነው። እስር ቤት ያለ ሰው ከዛው ከታሰሩት ጋር አብሮ የሚጠየቅ ሰው ነው። እና ለማንኛውም በጣም ደስ ይል ነበረ። እነ ፍትህ አውራሪም ሄደው ሚኪ ማለት ነው ስለ ድሪ ደግነት አውርተዋን። እነ ዳኒ እነ በቃ ያልሄደ ያልጠየቀ ቲክቶከር የለም ማለት ነው። ያው እሷም ቲክቶከር ስለሆነች ግን ብዙ የታሰሩ የሉም ማለት አይደለም። እሷ ስለታወቀች ነው እንጂ ማለት ነው። እንግዲህ የድሬን ደግነት አሳይቷን። አንዳንድ ነገር ሲፈጠሩ ለበጎ ነው። እሷም ተማረችበት። እንዲሁም ስለ ድሬ ይወራል ሚዲያ ላይ በፊትም፣ አሁን ደግሞ ይበልጥ እንዲወራ ሆኗል ማለት ነው። ጂጂ ኪያ በነገራችን ላይ ስለዚህ ነገር እንዴ እውነቷን እኮ ነው የሚል ምላሽ ሰጥታ ነበረ። ከዛ አንዱ ደግሞ እንግዲህ በስድብ ማለት ነው። እስኪ ላስገባላችሁ ቪዲዮውን። የድሬዳዋ ከንቲባ ሌቦች ናችሁ። ሀገር አይደለም እያስተዳደራችሁ ያላችሁት። ለሀገራችሁ በስነ ስርዓታችሁ እውነት እናንተ ፍትሃዊ አይደላችሁ። ጆሮዬ ነው ወይስ ምንድነው የሰማሁት? የድሬዳዋ ከንቲባ ሌባ ነው የምትዩ? አንቺ የድሬዳዋ ከንቲባ በአፍሽ የሚወራ አይደለም እኮ አንቺ አሮጊት። የድሬዳዋ ከንቲባ አንቺን እንዳንቺ አይነቱን ሳይሆን ማለት ነው ሚሊየን ሰው የሚያስተዳድር ነው። የድሬዳዋ ከንቲባ የተጨበጨበለት ነው። በስሙ በአፉ እንኳን አንቺ አትወሪ። አንቺ አሮጊት ቤሽቲያ። ለዚች ሴትዮ ይሄን ቪዲዮ ሼር አድርጉ። ሼር ጎዳ ምጪዮ ከንቲባ አረስቶናፍ። እንግዲህ እንደምታዩት በለፈለፉ ባፍ ይጠፉ። በነገራችን ላይ ጂጂ ኪያ ለሷ ስድብ ብርቅ አይደለም። ማንም ቢሰድባት አፉን ቢከፍት መስሚያዋን ጥጥ አድርጋ ራሷ አንዴ የተዋረደች ስለሆነች አይደንቃትም እንጂ እንግዲህ ወንድማችን እሱ ራሱ በስድብ አሸክሟታል ማለት ነው። ይሄ ሁሉ እንግዲህ በጃኒ መታሰር እየተነሳ ነው። አንዳንድ ምክንያቱም መታሰሯን ያልደገፉ ስለነበሩ ማለት ነው። ጃኒና ጂጂ እንግዲህ እንደምናውቀው ይቀራረባሉ። ለዛም ነው ያም አለ ያም ያለ እንግዲህ ደገፏትም ነቀፏትም እሷ ከስህተቴ ተምሬያለሁ ብላለች። ይሄን ህግ የያዘው ነገር ነው ማንም ቢያወራ ማለት ነው። በነገራችን ላይ በሚዲያ ጫጫታ ሲኖር ያው ህጉም ጠንከር ይላል። ማለትም አሁን ሚዲያ ሰዎች ባራጉ ልሳር ብሎ ራሱ የሚነሳ ህግ የለም እና የሚዲያው ማሽቃበጥ እንድትታሰር አድርጓት ነበር ማለት ነው። አንዳንድ በውጭ ሀገር ሆነው ሀገርን ሲሰድቡ ሲያንቋሽሹ እያዩ ሀገር ውስጥም ሆነው እንግዲህ ሀገር ለሀገር ብሔር ለብሔር እየተሳደቡ ራሳቸውን አደጋ ውስጥ የሚከቱ አሉ። ግን እንግዲህ ይሄን ያህል እንኳን ማለትም በጣም ከዚህ የበለጠ ወንጀል እየተሰራበት ባለው ሁኔታ ይሄን ያህል የሚካበድ ነገር አይደለም። ለማንኛውም እንግዲህ መልካም ጊዜ ይሁንላችሁ። ለዛሬ ያመጣሁላችሁ ቪዲዮ ይሄን ይመስል ነበር። በቀጣይ በሌላ ቪዲዮ እስከምንገናኝ መልካም ጊዜ። አመሰግናለሁ።